ይሄ ዝና የሚባለው ሰውዬ ማን ነው? ስለሱ ለማወቅ በጣም ጉጉት እያደረብኝ ነው። ባላውቃቸው የምትላቸው ሰዎች አጋጥመው ያውቃል? እጣ ክፍል ያገናኘ አንዳንድ የተረገሙ ሰዎች አሉ። እና ይሄ ዝና የሚባለው ሰውዬ የነሱ አለቃ ነው? ከብሩኬ ጋርስ ምንድነው ግንኙነታቸው? ምን ነው ደነገጥክ? በስ ዝና ማለት እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እናንተ ለምን ትፈራዋለህ? ስለማታውቀው ንገረኝ። ሞገስ ብሎ ለሃል። አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው። ስለማታውቀው እንዴ ታዲያ ምን ችግር አለው? ሲመጣ ታውቀዋለሁ። ታተል ሰራሽ አድርጊ ነግሬሻለሁ። ሉላ ብሩክ ድምፁ ጠፍቷል። አግኝቼው ይቅርታ መጠየቅ አለብኝ። እሱን ነው የምፈልገው። ይቅር ማለት ጥሩ ነው። ጥላቻን ይዞ መቆየት ጦር ላይ ቆሞ እንደመቆየት ነው። ያደማል፣ ይጎዳል እና ይቅርታ ማድረግ ጥሩ ነው። ተወደድኩ እያልሽኝ? እኛ ሴቶች ያው ወደድን አንልም። ያው እናንተ ግን ይህንን የማወቅ ግዴታ አለባችሁ። ይህንን ገለባ ወሬሽን እዛው ተይው። ለማንኛውም ሉላ ከርታኛለች። በትክክል ከሃዲ ናት። በድጋሚ እሷን ሚስት ለማድረግ አይደለም በቃ ልትረሳት ነው የሚገባ። አው ከርታኛለች። እኔን ገደሉ ውስጥ ከታ ሞገስ ሄዳለች። ለእኔ ጨለማ ሆና ለሞገስ ብርሃን ሆናለች። ምን እሱ ብቻ አቅፋው እየተኛች ለአንተ የተፈጠረውን ገላ አርክሰዋለች። ፈለኳት ያልፈለኳት ቦታ የለም። አጣኋት። ምክንያቱ ምን ይመስልሻል? ሆን ብላ ስለተደበቀች፣ እኔን ስለምጠላኝ ሞገስን ስለምትወደው ነው። በትክክል አሁን አይነን እየገለጥክ ነው። ሞገስ እንደ ፈተናው የማያልቅ ሰው ሁሌ በቃ በዛም ቢሄድ በዚህም ቢሄድ ዝና የሚባል ሰው በቃ እንደ ጥላ እየተከተለው እኮ መድረሻ መቀመጫ መቆሚያ ነው ያሳጣው። ታንዱ ቢወጣ አንዱ ታንዱ ሲወጣ አንዱ። እንግዲህ በቃ አሁን ያለው አማራጭ ክፍለ ሀገር ገጠር መግባት ነው። ምክንያቱም ከተማ በቃ አሁን በኤቲኤሙ እየተከታተሉት ስለሆነ የሱማ ታግዷል። የሉላ ኤቲኤም ስለሆነ የሚጠቀመው እንግዲህ የኛው ኤቲኤም ስለሌለኝ ላስተላልፍልህ እናውጣልኝ ብሎት ማለት ነው። የብሩክ ወንድም መድብል። በነገራችን ላይ ፈጣሪ ደግሞ ጥላጥላውን ብቻውን አያጋፍጠውም። ሰው አያጣም። ዲያጣ ነበረች። ያ ዲያጣ ደግሞ ብሩክ፣ ከብሩክ ደግሞ መድብልን አግኝቷል ዛሬ ማለት ነው። ወይ በጣም ከባድ ነው እውነት ለመናገር አንዳንድ ነገሮችን እስከ መጨረሻው ድረስ ካልሄዳችሁ በጣም ከባድ ነው። እንግዲህ ሞገስ ይኸው ዛሬም አልተፋታሁም። ዝና ስራዬ ብሎ ሌላ ስራ ምንም የለውም። እንግዲህ ለመንቀሳቀስ ፈርተው በቤት ውስጥ ነው ያሉት። ሉላ ለራሱ እንግዲህ ፀሐይ አመረኝ፣ ፀሐይዋን አፈቀችኝ እያለች ብትልም ግን ምንም ማድረግ አልቻለችም። ምክንያቱም መውጣት በጣም ስለሚፈሩ በባለፈው የሚያጋጠማቸው ከአንድ ሁለት ነገር ስላለ በሱ ፍራቻ እንግዲህ ሞገስ እንኳን እንውጣና ዘና በይ ቢላትም እሷ አይ ይቅርብ ብላ እንግዲህ ቁጭ ብላለች ማለት ነው። እንግዲህ መድብል ስለ ብሩኬ በመጥፋቱ እውነት ለመናገር ሁላችንም ደብሮናል። ብሩክ ግዴታ ይመለስልን ወደ እንትሩ የእውነት ማለት ነው። ምክንያቱም ወይ ደግሞ ያለበት ነገር ታውቆ እንኳን መልካም ነው። ግን እንግዲህ በጣም ረጅም ጊዜ ሆነው ማለት ነው። ስለዚህ እንግዲህ ወንድሙ ሲጠፋ በአጋጣሚ ኛውም ከእስር ቤት ወጥቶ ነው የመጣው ማለት ነው። አሁን ሲመጣ ደግሞ ወንድሙ እንደሌለ ከ3 4 ቀን እንደበለጠውና ስልኩም እንደማይሰራ ሲያውቅ እንግዲህ በቅርብ ያለውን ሞገስን ማውራት ስለነበረበት ተገናኝተን እናውራ ብለው እንግዲህ ሲገናኙ ይሄኛው ደግሞ ኤቲኤም ስለሌለ ብር አውጣልኝ እኔ ላስተላልፍልህ ሲለው አስተላልፎለት ያችን ኤቲኤም ባወጣ በ5 ደቂቃ ውስጥ እንግዲህ ለዝና ተደውለለት ማለት ነው። ከዛም እንግዲህ ሎኬሽን ተልኮለት አድራሻውን ሁሉ ተላከለት።
እንግዲህ አድራሻውን ይዞ ሄደ ማለት ነው። ከመሄዱም ደረሰባቸው። የሚገርመው ደረሰባቸው። ቁጭ ብለው ያወሩ ነበረና ይሄ ዝና የሚባል ሰው ማን ነው እያለ ይሄኛው መድብል የሚባለው ልጅ እየጠየቀ ወሬያቸውን ሳይጨርሱት ዝና መጣ ማለት ነው። ወይኔ ሞገስ ድንጋጤ ፊቱ ላይ ታችሁታል ጋይስ። ይሄው ዝና የሚባለው ይሄ ነው አለ ማለት ነው። እንዴ ታዲያ ቢሆን አይምጣ አንተ አታውቀውም ይገለኛል አለ ምስኪኔ። አሳዘነኝ ሞገስ። ሌላ ምንም አላለም፣ ይገለኛል ነው ያለው ጋይስ። ስለዚህ ይገለኛል አለ ማለት ነው። አንዴ አንተ ትልህ እንዴ የሰው ልጅ እኮ ነው ዝም ብለህ የምትሞተው አለ ይሄኛው ማለት ነው። ይሄኛው እንደ ብሩኬ ጎበዝ ይመስላል መድብል ማለት ነው። ማለት ማይታችኋ ከሆነ በጣም ኃይለኛ ተደባዳቢ፣ በጣም መጥፎ ሰው ነው። ይሄ በጣም መጥፎ ሰው ነው፣ እስር ቤት ነበር እንዴት መጣ፣ ይሄ በጣም መጥፎ ነው እያለች እንግዲህ ሮሮዋን እያሰማች ነበረ። እንዴት መጣ እያለም እንግዲህ ዝና ራሱ እንዴት እንደመጣ የዝኒ ሰው እንዴት እንደመጣ አጣሪ እያላት ነበረ ማለት ነው። እንግዲህ ማጣራቱም ሳይደረስ ከባንክ ቤት አሁን እዚህ ቦታ ብር አውጥቶ ሄደ ሲባል ሲነገረው ዝና ቦታው ድረስ ሂዶ አግኝቷቸዋል ማለት ነው። እንግዲህ ዝና እንደደረሰ ያው እጁን ሰቅሰቅ አድርጎ እንግዲህ በቃ አይኑ የሄደው ሞገስ ላይ ነው። ሞገስን ነው ሄዶ በዝረራ ማለት የፈለገው። ሞገስ ደግሞ ደንግጧል። እንግዲህ እንደምታዩት በቃ ግን ይሄኛው ልጅ አፈፍ አድርጎ ይዞታል። በእርግጠኝነት እንግዲህ እንደሚያግመጠምጠው አንጠራጠርም ብለን እናስባለን። እስኪ እናንተም ታስባላችሁ? ሁለቱ ነውማ ከተደበደቡ ጋይዝ እና በዚህ ጉራው ከደበደባቸው ሙተዋታል እውነት ማለት ነው። ሞገስ ይሄንኛው ልጅ አግኝቶ አሁን በዚህ ጋር በቃ መደብደብ ካልቻለ ባለፈው ሽጉጥ ይዞ እግሬ አውጪ ብሎ አመለጠ። በእርግጥ ማምለጡም ለመልካም ቢሆንም ግን ደግሞ በጣም ሲበዛ ደግሞ በጣም ያስጠላላ ጋይስ። እና ወደ ቤተሰቦቼ እንግዲህ ሞገስም ወደ ኋላ አሁንም እግሬ አውጪ ብሎ እንዳይሸሽ እየፈራን ነው ማለት ነው። ምክንያቱም ይሄኛው ልጅ አጋፍጦት ተሸሸ ሌላ ጉዳይ ነው። በእርግጠኝነት አይሸሽም። ይሄኛው ልጅ መተዋል መድብል የሚባለው ይሄ ዝና የሚባለውን በእርግጠኝነት እንደሚመታው አንጠራጠርም። ዝናዬ እንግዲህ ቻው ቻው። ዝና ተዘርሮ ነው ቀጣይ ላይ ማየት የምንፈልገው ማለት ነው። ዝና መውደቅ አለበት ግዴታ ነው። ዝና ወድቆ ሲንፈራፈር ነው ማየት የምንፈልገው።